ሰላም እንዴት ናችሁ? በዛሬ ቪዲዮአችን ስለ ቤልስ ፓልሲ እናወራለን ወይም ድንገተኛ የፊት መጣመም የምንለውን ስለሱ በትንሹ እንነጋገራለን። ቤልስ ፓልሲ ማለት በአንደኛው የፊት ጎን በድንገተኛ የሚከሰት የነርቭ ድካም ሲሆን ብዙ ጊዜ የሚያመጣው ችግሩ አይታወቅም። ሌላኛው ጥሩ ነገሩ ከ80% በላይ የሆኑ ታካሚዎች በአንድ ሳምንት እስከ አንድ ወር ውስጥ ሙሉ ለሙሉ ይድናሉ። ድንገተኛ የፊት መጣመም ወይም ቤልስ ፓልሲ የምንለው ትክክለኛ መንስኤው አይታወቅም፣ ግን ቀስቃሽ ከምንላቸው ውስጥ ለምሳሌ ቫይራል ኢንፌክሽን ከነበረ ከነዚህም ውስጥ እንደ ሄርፐስ ሲምፕሌክስ ቫይረስ ካለ ወይም ሪሰንት የሆነ አፐር ሪስፓራቶሪ ኢንፌክሽን ካለ የመተንፈሻ ቱቦች ኢንፌክሽኖች ከተያዝን በእነሱ ወይም ሰባተኛው የነርቭ ላይ ተጽዕኖ የሚያሳድሩ በሽታዎች ወይም የደም መፍሰስ ችግሮች ካሉ ለዚህ ሊያጋልጠን ይችላሉ። የቤልስ ፓልሲ ከሚያሳዩቸው ምልክቶች ውስጥ ከነዚህም ውስጥ ድንገተኛ የሚሆን የፊት መጣመምና እነዚህም በሰዓታት ውስጥ የሚፈጠሩ ናቸው። ከነዚህም ውስጥ አብሮ የሚያሳዩት ባህሪያቶች ለምሳሌ አንደኛው ፊት ጎን መውረድ፣ አይን መዝጋት፣ መክበድ፣ ግንባርን ማኮሳተር እሱንም አብሮ ይከብዳቸዋል። ሌላኛው ደግሞ የምግብ ጣዕም መቀነስ፣ ከንፈር አካባቢ በደንብ አፋቸውን ይይዛቸዋል ለማውራት እና ደግሞ የምራቅ አብሮ የመውረድና ኮንትሮል ማድረግ አፋቸው ላይ አካባቢ ያለውን ይከብዳቸዋል። እንደነዚህ አይነት ምልክቶች ያሳያሉ። በሽታውን እንዴት ነው የምናውቀው? ብዙ ጊዜ ቤልስ ፓልሲ ክሊኒካል ዳያግኖሲስ ነው። የደም ምርመራ ወይም ፈርዘር የሆነ ኢሜጂንግ ላንጠቀም እንችላለን። ዝም ብለን በማየት ብቻ በሽታውን ልንለየው እንችላለን። ግን አንዳንድ ጊዜ እነዚህ ዊክነሶቹ ለብዙ ቀናት የሚቆዩ ከሆኑ ግን ሌሎች ምርመራዎችን ልናደርግ እንችላለን። ለምሳሌ እንደ ኤሌክትሮማዮግራፍ እና ሌሎች ምርመራ አስፈላጊ የሚሆንበት ጊዜ አለ። ለመፍትሄዎቹና ስለ መድኃኒት አማራጮች ስናወራ በራሱ ጊዜ የሚቀንስ ነው። አንዳንድ ጊዜ ግን መድኃኒት የምንጠቀምበት አማራጭ ሊኖር ይችላል። የመጀመሪያው ስቴፕ መፍትሄዎች ከምንላቸው የመጀመሪያው አይናችን አካባቢ ድርቀት ሲኖር ለሱ ጠብታ የሚታዘዝበት ጊዜ አለ። ሌላ ደግሞ አይናችንን ብዙ ጊዜ አለማሸትና እንደ ባህላዊ የሆኑ ነገሮችን አለመጠቀም አንደኛው መፍትሄ ነው። ሁለተኛው የመድኃኒት ሕክምና ሲሆን ይሄኛው ታካሚ ወይም በሽተኛው በ3 ቀናት ውስጥ ከታመመ መድኃኒቶችን የሚወስድበት ጊዜ አለ። ከነዚህም ውስጥ ቀለል ያለ ከሆነ ድካሙ የፊቱ እሱን በስቴሮይድ እናስጀምረዋለን። ከፍተኛ ግን ከሆነ ሌላ ቫይራል ሜዲኬሽኖችን ከስቴሮይድ ጋር አብረው እንዲጀምሩ እናደርጋቸዋለን። ብዙ ጊዜ ሊቆይ ይችላሉ እነዚህ ቶሎ ኢምፕሩቭ ለማድረግ በትንሹ ለ3 ሳምንት ውስጥ አይተናቸው ለውጥ ከሌላቸው ሌሎች ምርመራ ልናደርግ እንችላለን ማለት ነው። እነዚህ ምልክቶች ካየን ቶሎ ለማገገም ምልክቱን ባየን በ3 ቀናቶች ውስጥ ሳይሞላን ወደ ሕክምና ቦታ መሄድ፣ የአይን ጥንቃቄ ማድረግና በተጨማሪ ደግሞ መድኃኒቱንም እየወሰድን እንኳን ቢሆን ፊዚዮቴራፒዎችን መሞከር አለብን ማለት ነው። በዚህ ቪዲዮ ላይ ያልገባችሁ ነገር ካለ ከስር ኮሜንት መስጠት ትችላላችሁ። ሌላኛው ደግሞ ሰብስክራይብ ማድረግ አይርሱ። በሌላ ቪዲዮ እስከምንገናኝ ቻው።